ዛሬ ለማውራት የፈለኩት ሀሳብ ስለ አለት ነው። ስለ አለት ከማውራት በፊት ስለ አለት ወደ ብሉይ ኪዳን እናያለን። እስራኤላውያን ከግብፅ ባርነት ከወጡ በኋላ ያው ሙሴ በበትር ባህርን መጥቶ ካሻገረ በኋላ በሆነ ጊዜ እንደተጠሙ መጽሐፍ ቅዱስ ይናገራል። ከዛ በኋላ ግን ኢቭን ሙሴ ለእግዚአብሔር ምን ብሎ ነው የሚናገረው? ስለተጠሙ ሊወግሩኝ ምናምን ተነሱ ብሎ ለእግዚአብሔር ሲነግረው እግዚአብሔር ግን ምን ይለዋል? በኮረብ ተራራ ላይ እኔ በዛ መጣና አንተ ደግሞ ድሮ ባህሩን ስትመታ የነበረውን ያችን በትር ይዘና በዛ ላይ ምኑ ትመታለህ? አለቱን ትመታለህ። ከአለቱም ደግሞ ውሃ ይፈልቃል። ከዛም ምን ሆናሉ? ይጠጣሉ አለው እግዚአብሔር። ሙሴም ደግሞ ሽማግሌዎቹን ይዞ እግዚአብሔር እንዳለው አደረገ። ውሃ ከአለቱ ፈልቆ ጠጡ ይላል። ከዛ ደግሞ ሐዋርያ ጳውሎስ እሱ ዘዳግም ላይ ነው። ከዛ ሐዋርያ ጳውሎስ በቆሮንቶስ 10 ላይ ምን ይላል? ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ኢየሱስን ይላል። ክርስቶስ ኢየሱስን ይላል። እሱንም ያዙልኝ። ሉቃስ 6 ላይ ምን ይላል? ሉቃስ 6 ላይ ደግሞ ይመጣና ስለ ሁለት ሰው ያወራል። ስለ ሰነፍና ስለ ቤሰሮች ይናገርና አንዱ በአሸዋ ላይ አንዱ ደግሞ በአለት ላይ ነው። በአለት ላይ ያደረገው በአሸዋ ላይ የሰራው ቤቱን ምን ሆኗል? ቤቱ ማለት ነው መከራ የሆነ ዶፍ ሲመጣ ቤቱ ምን ሆኗል? ጥርግ አድርጎት ይዞት ሄደ። ግን በአለት ላይ የተመሰረተውስ ጸንቶ ቆሟል። ስለዚህ መሰረታችን ምን ላይ ነው? መሰረታችን መንፈሳዊያን ከሆንን በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ መሆን አለበት።